ሰላም ሰላም እንዴት ናችሁ? ዛሬ ደግሞ አዲስ የገቡ ልጆች እንዴት ሊሰሩ ስራው እንዴት እንጀምር ብለው ጥያቄ ስለሚጠይቁ እንዴት ሊጀምሩ ይችላሉ? አካውንቱን እንደከፈቱ ይሄ ፔጅ ነው የሚመጣላቸው። ቀጥታ ይሄ ፔጅ ኤክስፕሎር ይሄ ፔጅ ነው ላይቭ ላይ ያሉ ልጆች ነው የሚታያቸው እና ስለዚህ ምን ሊያደርጉ ይችላሉ? እንደገቡ ምን ማድረግ አለባቸው? መጀመሪያ አሻራ መስጠት እና ኤጀንት አይዲ መሙላት ነው። አሻራ እንዴት ሊሰጡ ይችላሉ? እዚህ ጋር እንደምታዩት አምስት ምልክት አለ። ከዛ የመጨረሻው በቀኝ በኩል ይችን አንድ ጊዜ ክሊክ በማድረግ ይሄ ፔጅ ይመጣላቸዋል። ፕሮፋይላቸው ባክግራውንድ ከመጣ አሻራ ለመስጠት ይቺ ምልክት አውት የምትለዋ በመንካት ኤዩቲኤች የምትለዋ ማለት ነው። ይችን ስትነኳት ፌስ አውተንቲኬሽን ይላል። እንደምታዩት የመጀመሪያው ይሄንን አዲስ የሆናችሁ ልጆች ጎ ይላል። እዚህ ጋር ጎ ይላል። ጎ ስትሉት አሁን አሻራ ስለተሰጠ ይሄ አካውንት አውተንቲኬሽን ሰክሰስ ብሎ እናንተ የራሳችሁን ፎቶ ማስገባት እንደ ጉርድ ፎቶ አይነት ክሊር የሆነ ፎቶ ማስገባት እንደዚህ ማስገባት። ከዛ ራይት ያደርግላችኋል። ኦራይት ካደረገላችሁ በኋላ ከታች ስታርት ሰርቲፋይ የሚል አለ። እሱን በመንካት ፊታችሁን አሻራ ስካን ማስደረግ ላይክ ሸንጉሊቷ ትኖራለች ከታች እዚህ ጋር እንደምታንቀሳቅሰው ፊቷን አፋችሁን ክፈቱ ስትል አፍ በመክፈት አይናችሁን ብሊንክ አድርጉት። አይናችሁን ብሊንክ በማድረግ ካሜራ እንደዚህ ሲመጣ ፊታችሁ በማንቀሳቀስ ሰክሰስ ይላችኋል። ጨለማ ውስጥ መሆን አይቻልም፣ ወይም ፀሐይ ብርሃን የበዛበት ቦታ መሆን አይቻልም። ኖርማል ቦታ ፎቶ ስታስገቡ የቅርብ ጊዜ ፎቶ፣ ጉርድ ፎቶ፣ የቁም ፎቶ አይቻልም። እሺ የተጣመ ፎቶ ሳይሆን ፊት ለፊት ሊያሳይ የሚችል ፎቶ ሰልፊ ካሜራ ተነስታችሁ ቢሆን። ከዚያ እንደጨረሳችሁ ሰክሰስ ካላችሁ መውጣት ነው። ባክ ብላችሁ መውጣት ነው። ይህን ጨርሳችሁ ሴቶች ላይቭ መግባት ነው ያለባችሁ። ወንዶች ሌቭል 5 ሳትገቡ ሌቭላችሁ ሳይዲግ ላይቭ መግባት አትችሉም። እሺ ላይቭ ያስገባችሁ ሞባይል ሌቭል 5 መድረስ አለበት ይላል። ከዛ ይችን ምልክት በመንካት የመጀመሪያዋን ስትነኩ ይሄ ምልክት ይመጣል። ይችን ላይቭ የምትለዋን ትነካላችሁ ማለት ነው። ሴቶች ላይቭ ገብታችሁ አንደኛ ከካሜራ እይታ መራቅ የለባችሁ ላይቭ እንደከፈታችሁት። ሁለተኛ እዛ ልጅ ይዞ መግባት አይቻልም። ስለታም ነገር ይዞ መቅረብ አይቻልም እና ጨለማ ውስጥ መሆን አይቻልም። ፀሐይ የበዛበትን ቦታ መሆን አይቻልም። ሌላ ስልክ ከተደወለባችሁ ላይቭ ላይ እንደሆናችሁ ወይ ስልኩን ማቋረጥ ነው ወይም ላይቭን በኤክስ መውጣት ነው። ምክንያቱም ስለሚቀጣችሁ ኔትወርክ ስለሚቋረጥ ነው። ስልክ ስታወሩ ኔትወርክ ስለሚቋረጥ። ስለዚህ እስከ 3 ቀን 10,000 ይሰጣችኋል። 10,000 ሲሰጣችሁ ላይቭ ለመግባት 10,000 ሲሰጣችኋል። በሰዓት 5,000 ይሰጣችኋል። ሪሲቭ ማለት ይኖርባችኋል። ስለዚህ ላይቭ እንዴት እንግባ የሚለውን ነው። ላይቭ የምትለዋን በቀይ ይችን አንድ ጊዜ እንንካትና እሷን አንድ ጊዜ ስንነካት እንደዚህ ያመጣል። ታያችኋል። ላይቭ እንደዚህ ያመጣል። ኮንፊርም ልበለውና እንደዚህ ይመጣል ማለት ነው። እያያችሁ ነው። እንደዚህ ይመጣል። ጎ ላይቭ ነው የምትሉት። ከላይ ግን ምን መምረጥ ይኖርባቸዋል? ላይቭ ስትሪም ታይትል የሚባሉት የቱ መሰላችሁ? ከላይ ቻቲንግ፣ ሲንጊንግ፣ ዳንሲንግ የሚለው አንዷን መምረጥ። እሺ ካልመረጣችሁ አያስገባችሁም። አንዷን ቻቲንግ የምትለውን ከመረጣችሁ በኋላ ጎ ላይቭ እዚህ ጋር ጎ ላይቭ የሚለውን ይሄን ጎ ላይቭ ስትሉት ቀጥታ እንደዚህ ያስገባችኋል ማለት ነው። አሁን ላይቭ እንዳያስገባኝ አካውንት ስለሆነ ብዬ ነው። የሶስት ሰረዟ እንደዚህ ኤክስ ስትወጡ እንደዚህ ያመጣላችኋል። ሰዓታችሁን የቆያችሁበትን። እሺ ሀወርሊ ላይቭ ስትሪም አሁን ወጣ። ላይቭ ገብቼ ነበር ላይቭ ስትሪም። ስለዚህ ላይቭ ስትሪም እዚህ ጋር ሰዓታችሁን ያሳያችኋል። የቆያችሁትን 1 ሰዓት ከሆነ ስትወጡም 30 ከሆነ 30፣ ቀጣይ ደግሞ 30 መቆየት ይኖርባችኋል። 1 ሰዓት ለመሙላት 1 ሰዓት ከሞላችሁ በኋላ 5,000 ይልክላችኋል። ድጋሚያንት ከሞላችሁ በኋላ ላይቭ ስትሪም ቱዴይ ያያችሁ ቶታላችሁን እዚህ ጋር የሚያስቀምጡት ቶታላችሁን ያያችሁ
አንድ ሰዓት ሞልቷችሁ ከሆነ ለቀጣዩ 5000 ይልክላችኋል ማለት ነው። ደግሞ አንድ ሰዓት ስሞሉ ሌላ 5000 በድምሩ 10000። ግን የላይቭ ህጎች ያልኳቸውን ማሟላት አለባቸው። የላይቭ ህጎች ምንድን ናቸው ብያለሁ? ከላይቭ አለመራቅ ማለትም ካሜራውን እንደከፈታችሁት ወደ ሌላ ቦታ መሄድ አይቻልም። ህፃን ልጅ ይዞ መግባት አይቻልም። ኔትወርካችሁ ስቴብል መሆን አለበት። ተስተካከለ ስልክ ቢደወልባችሁ ወይ ስልኩን ማጥፋት ነው ወይ በኤክስ አሁን እንደወጣሁት መውጣት ነው ማለት ነው። ወታችሁ ድጋሜ ስትገቡ ይደምረዋል። ሰዓቱን አሁን 27 ሰከንድ ነው እዛ ይቆዩታል። እዚህ ጋር የዛሬው 24 ምናምን ብሎ ይዞታል። ኢኒዌይስ ድጋሜ ደግሞ ስትገቡ እንደዚሁ ይደምረዋል። እንደዚሁ ይደምረዋል። እሺ እየደመረው ስለሚሄድ አንድ ሰዓት ሲሞላችሁ ይሰጣችኋል። እሱ ራሱ ሪሲቭ ለማለት ወይም የሰራችሁትን ፖይንት ቴክስት ይልክላችኋል። አንድ ሰዓት ሲሆን ቴክስት ኮንግራጁሌሽን ብሎ ይልክላችኋል። ከዛ ሪሲቭ ለማለት እንደዚህ ወደ ፕሮፋይላችሁ ሄዳችሁ ሪዋርድ የሚል አለ። እዚህ ጋር ገብታችሁ ሪዋርድ ላይ ሪሲቭ ማለት ይቻላል። ሪዋርድ የምትለው ጋር እዚህ ጋር ገብታችሁ ሪሲቭ ማለት ነው። ሪዋርድ ገብታችሁ ሪሲቭ ማለት ይኖርባችኋል ማለት ነው። እዚህ ጋር ይቺ ለሌላ ቪዲዮሽን አሁን ዛሬ 1000 ነው የሚሰጠው። ለምን የቆየ አካውንት ስለሆነ የቆየ አካውንት ከሱ ቀን ወይም ከ7 ቀን ካለፈ በኋላ 1000 ሰው ነው የሚሰጠው። ይሄ ሪሲቭ ብሎ ይመጣላችኋል። እሺ ሰዓቱን ሲጨርሱ ይሄን ሪሲቭ ማለት ነው ማለት ነው። ጨረሳችሁ። የሴቶች ላይቭ በዚህ መሰረት መጨረስ ነው። የሴቶች ላይቭ በዚህ መሰረት መጨረስ ነው። ሌላ ሁለተኛ ታስካችሁ ምንድነው? ፓርቲ ነው። ፓርቲ የሚባለው ደግሞ የት ጋር መሰላችሁ? እንደምታዩት 5 የተደረደረ ምልክት አለ። ወንዶች ላይቭ መግባት አትችሉም ብያለሁ። ፓርቲ ግን መግባት ትችላላችሁ። ላይቭ ሌቭል 5 ስትደርሱ ነው የምትገቡ። ከነዚህ ከ5 ምልክቶች ይህችን ሁለተኛዋ ምልክት ነው መነካትሽ። ይችን አንድ ጊዜ ስነካት ፓርቲ ላይ ያሉ ልጆች ያሳያል። እነዚህ ያያችሁት ፓርቲ ላይ ያለ ልጆች። ከዛ ይሄ ወደዚህ ወደ ላይ ያለው ስለማይቀይ ቦታ ወደ ታች ተወርዱና ቦታ ለማግኘት ፓርቲ ለመቀመጥ ማለት ነው። ፓርቲ ለመቀመጥ ላሳያችሁ፣ ወንበር ለማግኘት ማለት ነው። ወንበር ለማግኘት ከዛ እንደዚህ ተወርዱና አንዱ ጋር እስኪ ባዶ ቦታ ሊገኝበት የሚችል ቦታ ለምሳሌ አሁን እዚህ ጋር ትንሽ ሰው ነው ያለው መሰለኝ። እስኪ ልግባ። እዚህ ጋር ትንሽ ሰው ነው ያለው መሰለኝ። እስኪ ልግባ። አንድ ጊዜ እዚህ ጋር ስትነኩት ክሊክ ስታደርጉት እንደዚህ ያመጣላችኋል፣ ይታያችኋል። እዚህ ጋር ወንበሩም ትንሽ ነው። አንድ ወንበር ነው ያለው። ትንሽ ልውጣ፣ ኤክስ ብዬ በዚህ ልውጣ ማለት ኤክስ ብዬ ከዛ ወደ ታች ሌላ አልፈልግ፣ ደግሞ ሌላ አልፈልግ። እዚህ ጋር እስኪ ጋር ልግባ። ደግሞ አንዱ ጋር ስገባ እዚህም ጋር ቦታ የሴቶች ወንበር እንዳሳያችሁ ብዬ ነው። ባዶ ቦታ እሺ። ኢኒዌይስ እንደዚህ ከገባችሁ በኋላ አሳያችሁ። ይሄ የወንዶች ወንበር ነው። ግራጫ አይነት፣ ይሄ ግራጫ አይነቱ የወንዶች ወንበር ነው። ይሄ እዚህ ጋር ንክት ስታደርጉት ቀጥታ ያስገባችኋል። የሴቶች ወንበር ደግሞ ይሄ 2 ቁጥር፣ ይሄ 2 ቁጥር ይታያችኋል። 2 ቁጥር፣ 3 ቁጥር፣ 4 ቁጥር የሴቶች ወንበር ወርቃማ ነው። እሱ ጋር ንክት ስታደርጉት ያስገባችኋል። ስታደርጉት አሁን እዚህ ጋር መግባት ፈልግ ማለት ነው። እዚህ ጋር መግባት ሚዩት አደረኩት ሰው እንዳንረብሽ ማለት ነው። ስለዚህ በዚህ ወይ መቀመጥ ይሄ የወንድ ነው። አሁን የተቀመጥኩት የሴቶች ወንበር ላይኛው ነው። ይሄ ሴቶች ተቀምጠው የብቻ ይታያቸዋል። ወንዶች እዚህ ጋር ግራጫ የሚመስለው ወንበር ላይ ነው መቀመጥ ያለባቸው። ቆይታችሁ ሲጨርሱ ሴቶች እዚህ ላይ ሲጨርሱ 1600 ኮይን ይሰጣቸዋል። ወንዶች ደግሞ እዚህ ጋር ሲጨርሱ 15 ደቂቃ 200 ኮይን ይሰጣቸዋል። ከዛ እዚህ ጋር 3 ሰረዛለች ይታያቸዋል። ከታች እሷን በመንካት ሪዋርድስ የሚላል 3 ነው። ወይም ሜሴጅም ማየት ይቻላል። እዚህ ጋር ሪዋርድስ፣ እዚህ ጋር ሜሴጅ ገብታችሁ አንዱን በመንካት ሜሴጁን ማየት ይቻላል። ከዛ ሪዋርድስ የሚለው ጋር ይታያችኋል። ሪዋርድስ የሚለው እዚህ ጋር ገብታችሁ ሪሲቭ ማለት ሲጨርሱ ቴክስት ያመጣላችኋል። ቀይ ነጥብ ያመጣል እዚህ ጋር 15 ደቂቃ ሲጨርሱ። እዚህ ጋር ገብታችሁ ሴቶች
2 ሰዓት ነው የምትቀመጡት ሪሲቭ የምትሉት። ወንዶች ደግሞ 15 ደቂቃ እዚህ ወንበር ላይ በመቀመጥ ሪሲቭ ማለት ነው። ይሄ ነው ሁለተኛው ታስክ። ሶስተኛው ታስክ ምን መሰላችሁ? ለወንዶች ሁለተኛ፣ ለሴቶች ሶስተኛ። ምክንያቱም ማለት ነው ላይቭ መግባት ስለሚችሉ ስለዚህ ሴቶች ላይቭ ይገባሉ፣ ይሰጣቸዋል። ሰይቻ ላይቭ እንዴት ነው ይገቡ? ፓርቲ እዚህ ይቀመጣሉ። ወንዶችም እንደዚሁ ፓርቲ እዚህ ይቀመጣሉ። 200 ኮይን ይሰጣቸዋል። ለሴቶች 1600 ፖይንት ይሰጣቸዋል። ፖይንት እና ኮይን ምንድን ነው የሚለውን ዲፈረንሱን የምናይ ይሆናል። ከዛ ሶስተኛ ደግሞ ይቺ ቦክስ ትታያቸዋለች። ከላይ የምትቆጥር ነገር አያት ቆጥራ ይቺ ነገር ቆጥራ ስትጨርስ ስትነኳት ይቺ 00 ስትል ስትነኳት 40 ኮይን ይሰጣቸዋል። ይቺ በቀን ውስጥ 10 ጊዜ ነው የምትመጣው። ለወንዶችም ለሴቶችም። እሺ 40 ስትጨርስ ቆጥራ አሁን ወደታች እየቆጠረች ነው እንደምታዩት። ይቺ ቆጥራ ስትጨርስ 00 ስትነኳት 40 ኮይን 00 ስትነኳት ደግሞ ድጋሚ 5 ደቂቃ ትቆጥርና ስትነኳት 40 ኮይን 10 ጊዜ ትመጣለች። በቀን ውስጥ በ24 ሰዓት ውስጥ 400 ኮይን ይሰጣቸዋል። ለሴቶችም ለወንዶችም። ወንዶች እዚህ ጋር 200 ኮይን ይሰጣቸዋል። ሴቶች ፖይንት ነው የሚሰጣቸው። 600 ፖይንት ሪሲቭ ማለት ይኖርባቸዋል። ይችን ግን ሪሲቭ ማለት አይጠበቅባቸውም። እሺ ከላይ ያላችሁን ትሬጀር ቦክስ 3 አይነት ለሴቶች ለወንዶች ትሬጀር ቦክስ እና ይሄ ፓርቲ ላይ መቀመጥ ብቻ ነው። እዚህ ጋር ዴይሊ ታስክ የሚባሉ በየቀኑ ታገኙት የምትችሉት ማለት ነው። በ24 ሰዓት አንድ ጊዜ ለሴቶች ላይቭ መግባት ይችላሉ ተጨማሪ እና ይሄን ወንበር ላይ። ከዛ ሶስተኛ ይሄንን ትሬጀር ቦክስ የሚለየው ምንድነው? ላይቭ መግባታቸው ነው ሴቶች ማለት ነው። ወንዶች ላይቭ የሚገቡት ሌቭል 5 ሲደርሱ ነው። ላይቭ እንዴት ያሳድጋሉ? የሰበሰባችሁትን ኮይን ሌቭል እንዴት ያሳድጋሉ? የሰበሰባችሁትን ኮይን ኤክስቼንጅ በማድረግ። በምንድነው ኤክስቼንጅ የምታደርጉት? በጊፍት ኮይን ካለው ሰው ጋር እዚህ ጋር በመግባት መቀያየር። ኮይን ካለው ኮይን አለህ ምናምን ተባብላችሁ እዚህ ጋር ገብታችሁ ጊፍት ላይ አሁን ኔትወርክ ስለያዘው ነው መቀያየር ሌቭላችሁን ያሳድጋል። ኮይን እና ፖይንት ምንድነው የሚለውን ደግሞ ያደር የምታውቁት ይሆናል እንዳይበዛባችሁ። ይሄን ለጨረሳችሁ ወይም ባክ ብላችሁ መውጣትም ኤክስ መውጣትም ይቻላል። 3 አይነት ታስክ። አሻራ ሰጠሁኝ። አሻራ እንዴት እንደሚሰጥ ነገርኳችሁ። ከዛ ሴቶች ላይ እንዴት እንደሚገቡ፣ ሁለተኛ ሴቶችም ወንዶችም ፓርቲ እንዴት እንደሚገቡና ትሬጀር ቦክስ እንዴት እንደሚሰበስቡ። በቃ እነዚህን ካወቃችሁ እየቆያችሁ ደግሞ የምታውቁ ይሆናል ማለት ነው። በቃ ይሄንን ማወቅ ብቻ እንደ አዲስ በቂ ነው።